Hello, everyone. Good evening, and good afternoon, good morning, according to your context. Thank you very much for your wonderful, approach. We'll continue today a live session based on the previous discussion. In the previous, we have discussed a lot of points, but some of you just commented as it is possible to address your lesson through some scripts, readable scripts like slides and things. Yeah, so we absolutely accepted your comment. So now I've started. Please follow up in my live session, and please subscribe and like it and comment it because we can improve from your suggestion. Thank you very much. So from the previous, uh, we saw some pointers like basic course and students as a success. The first point is finding opportunities. So in finding opportunities, questions as a busy student, what are the best type of income generating opportunities that are flexible enough to fit around class schedule and study time? Yeah. እንግዲህ with excuse for briefing, especially for Ethiopians. I'll translate this in Amharic. ምንድን ነው አንድ ብዙ ስራ የሚበዛበት ተማሪ ከክፍል ሰዓት እና ከጥናት ጊዜ ጋር በቀላሉ ሊጣጣሙ የሚችሉ ምርጥ የገቢ ማመንጫ እድሎች የትኞቹ ናቸው የሚል ጥያቄ ፎርዋርድ አድርገን ነበር። as a busy student ነው ያሉት what are the best types of income generating opportunities that are flexible enough to fit around class schedule and study type የሚል ኮንሰፕት አንስተን ነበር። ነገር ግን በእነዚህ ጥያቄዎች ላይ ብዙ ሞር ሪያክት አላደረጋችሁም። ሜቢ ከቴክኖሎጂውም አንፃር ከአክሰስም አንፃር ሊሆን ይችላል። እንግዲህ ከዚህ ጋር ስናይ አንዳንዶቻችሁ ኢንፐርሰንም ኦር ኦንላይን you address some points. So the most successful income stream for students prioritize flexible and skill leverage. Focus on digital and service-based work that you can do remotely or in a variable schedule. በጣም በሚያስገርም ሁኔታ እንግዲህ እነዚህ በጣም መሰረታዊ ቁልፍ ነገሮች ናቸው ማለት ነው። ለተማሪዎች ብቻ አይደለም፣ ለመምህራን፣ ለሌላኛውም ሲቪል ሰርቪስ የሚጠቅሙ ኮንሰፕቶች ናቸው ማለት ነው። ስለዚህ ለተማሪዎች እጅግ በጣም ስኬታማ የሆኑ የገቢ ምንጮች ቅድሚያ የሚሰጡ ለዋጭነት ወይም ፍሌክሲብል እና ክህሎት በአግባቡ ለመጠቀም ስኪል ሌቨሬጅ ትልቅ ሚና አለው ማለት ነው። ክህሎትን በአግባቡ መጠቀም ተለዋዋጭ የሆነ ፕሮግራሞችን ስኬጁሎችን በመጠቀም የጥናት ጊዜውንና ሰዓቱን በማጣጣም ተገቢውን ኢንካም ምን ማድረግ ይቻላል? ጀነሬት ማድረግ ይቻላል ማለት ነው። በርቀት ወይም በተለዋዋጭ ጊዜ ሰሌዳ መስራት በዲጂታል እና ሌሎች አገልግሎት ተኮር ስራዎች ላይ መስራት። ምሳሌ ቁጭ ብለህ ከዶርም ላይ ሆናችሁ ከቤት ሆነ ብዙ ስራዎችን መስራት ይቻላል ማለት ነው። ብዙዎቻችን ይህንን ምንም ፈጽሞ እውቅና የለን ፈጽሞ ከእኔ ጀምሮ ማለት ነው። ብዙ ሰዎች ግን አሁን የገባቸው ሰዎች ብዙ ሌግዠሪ ላይፍ እየኖሩ ያሉት ይህንን ምንም ሳይንቀሳቀሱ ድሮ በፕሌን ወይም በመኪና ተሳፍረ ሌላ ቦታ ሄደ ስራ ፈልገ ነው። ታንክስ ቱ ቴክኖሎጂ ዊ ኩድ ጀስት ነው ዱ ኤቭሪቲንግ አት ሆም። በቀላሉ ከቤታችን ሆነን የፈለግነውን ስራ መስራት እንችላለን ማለት ነው። ይህንን በአግባቡ ልናየው ይገባል። እድሎችን ማግኘት ፋይንድ ኦፖርቹኒቲ የሚለው የመጀመሪያው ጥያቄ የተነሳው ከነዚህ ሀሳቦች ጋር ተከትሎ ነው ማለት ነው። ሌላኛው ከዚህ ጋር ተያይዞ ፋይንድ ኦፖርቹኒቲስ ወይም እድሎችን ማግኘት ስንል ምን እድል አለ ሌላ ስንል ፍሪላንሲንግ ኦር ስኪል ቤዝድ የምንለው ነው። ኢፍ ዩ ሃቭ ስኪልስ ኢን ራይቲንግ፣ ኤዲቲንግ፣ ግራፊክ ዲዛይን፣ ሶሻል ሚዲያ ማኔጅመንት ኦር programming platforms like Upwork or Fiverr allow you to pick up a short-term project that fit your timeably. አስዩ። ስለዚህ ፍሪላንስ ወይም ስኪል ቤዝድ አንደኛው የስራ ማገኛ ነው።
በትርፍ ሰዓታችን ዝም ብለን በከንቱ የምናሳልፈው ሰዓት ትንሽ ተጠቅመን ጥሩ ነገር መስራት እንችላለን ማለት ነው። በግል ተቀጣሪነት መስራት እንግዲህ በግል መቀጠር ክህሎት ላይ የተመሰረተ ስራ። ስለዚህ ክህሎት እና እውቀት በጣም መሰረታዊ ነገር ነው ስንል የሚሰማ ሰው የለም። እንደውም ይህንን የምትነግረው ፋዘር ማዘር እያለ እንትን ሊል ይችላል። ሙድ መያዣ ለመያዝ የሚሞክርም ተማሪም ምንም አይጠፋም። የሰው ልጅ አድቫይስድ ካውንስሊንግን ተጠቅሞ ነው ትልቅ ደረጃ ያ ከዛ በኋላ ገብተህ ጀስት ምን ማድረግ ነው? ሰርች ማድረግ፣ መጠቀም፣ ማንበብ፣ ክህሎትህን ማዳበር ነው። ስለዚህ ይሄ ስኩሎች፣ ኮሌጆች፣ ዩኒቨርሲቲዎች የእውቀት ምንጮች ናቸው። የክህሎት ምንጮች ናቸው። በጽሁፍ መስራት፣ ማረም፣ ኤዲቲንግ፣ ግራፊክ ዲዛይኒንግ፣ የማህበራዊ ሚዲያ አስተዳደር ወይም ፕሮግራሚንግ ላይ ክህሎቶች ካሉ እንደ አፕወርክ ወይም ፋይበር ያሉ መድረኮች ከጊዜ ሰሌዳ ጋር የሚጣጣሙ አጭር ጊዜ ፕሮጀክቶች እንድትወስድ ያስችሉሃል ነው። እንግዲህ ምንድነው ይህ በጽሁፍ መስራት ራይቲንግ ስኪል በጣም መሰረታዊ ነው። እውቀት ያለው ሰው በፊት እንደውም ምን ያድርጉ ነበረ? ተማሪ ሆኖ የሆነ ስክሪፕት ጽፎ ለአንድ አርቲስት ይሰጠዋል፣ እሱን ይሸጣል ማለት ነው። ገጣሚም ከሆነ ዘሴም ቲንግ ማለት ነው። ስለዚህ ማረም፣ ጽሁፎችን ማረም፣ የጸሐፊያትን ጽሁፍ ማረም፣ ግራፊክ ዲዛይን ማድረግ፣ የማህበራዊ ሚዲያ አስተዳደሮችን በደንብ ማኔጅ ማድረግ፣ ፕሮግራሚንግ ላይ መስራት፣ እነዚህ ስራዎች አፕወርክ ላይ መስራት። አሁን አፕወርክ በጣም ጥሩ ስራ ያስገኛል፣ ግን ስኪሉ ስለሌለን ብዙዎቻችን አልተጠቀሙበትም። ፋይበር ያሉ መድረኮች ከዚህ ሰሌዳ ጋር የተጣጣሙ ፕሮግራሞችን በማውጣት አንደኛው ፕራይመሪ ለአካዳሚክ ሰክሰስ ትኩረት ሰጥተን ግን የምትተርፈንን ሰዓት ለዚህ በመስጠት ኢንካም ጀነሬት ማድረግ ይቻላል ማለት ነው። ሌላኛው የትምህርት አጋዥ ማስተማር ወይም ቱቶሪንግ ቲችንግ ነው። ከዚህ እኔ ባለሁበት አካባቢ የተወሰኑ ተማሪዎች ናቸው እዚህ ላይ የሚሰሩት። tutor high school or early university students in the subject or undergraduate students in the subject. You exactly at just know that place, that point you can teach them. So this is highly flexible, often pays well and reinforce your own knowledge. ኦንላይን ቱቶሪንግ ፕላትፎርም ሜክ ስኬጁሊንግ ሲምፕል። እንግዲህ ቱቶሪያል ወይም ቲችንግ የምንለው ነገር ብዙ ጊዜ አሁን ከአጠገባችን ብዙ አቅም የሚፈልጉ እንዲታገዙ የሚፈልጉ ተማሪዎች፣ እንዲታገዙ የሚፈልጉ ኮሚኒቲዎች አሉ። እነሱን በማስተማር በማገዝ ኢንካምን ጀነሬት ማድረግ እንችላለን ማለት ነው። ለዚህ ቤስት ምሳሌ ባለፈው ስገልጽ ሰምታችሁኛል። ምንድነው እኔ ለመጀመሪያ ተቀጣሪ ሁኜ በመንግስት መስሪያ ቤት ስሰራ በትርፍ ኮሌጆች፣ በትርፍ ሃይስኩሎች፣ በትርፍ ምን ሰራ ነበር ማለት ነው። ፕራይሜሪ ስኩሎች፣ በግለሰብ ፕራይሜሪ ስኩሎች የግለሰብ ልጆችን ምን አድርግ ነበር? ሳፖርት አድርግ ነበረ ማለት ነው። አስተምር ነበር። በዛም ጥሩ ኢንካም አገኝ ነበረ። በእለቱ የሚመጥን ራሴን በአግባቡ ሰፕሊመንት ሊያደርገኝ የሚችል ሊያግዘኝ የሚችል ስራ ሰራ ነበር ማለት ነው። በዚህ የተነሳ እንግዲህ ምንድነው ብለን እንትን ካል ስፔሻሊ በዚህ ዙሪያ ላይ ብዙዎቻችን ይህን ትኩረት ሰጥተን አንሰራም። ስራ አንሰራም። ስለዚህ ኦንላይን ስራ ማነው ቱቶሪያል ስራዎችን በአግባቡ ኢምፕሊመንት የማድረግ ስራ መስራት አለብን። ተማሪዎቻችን በማስተማር ከተማሪዎቻችን ኢንካም ማግኘት እንችላለን። ከጓደኞቻችን ኢንካም ማግኘት እንችላለን በትርፍ ሰዓታችን እነሱን በማገዝ። ስለዚህ ቱቶሪንግ እና ቲችንግ ትልቅ ወሳኝ ነገር ነው ማለት ነው። ሌላው ፖይንት እንግዲህ ካምፓስ ጊግስ ነው ወይም ካምፓስ ጆብ፣ ካምፓስ ወርክ ነው። ሶ ሉክ ፎር ኤ ሮል ኦን ካምፓስ ላይክ ላይብራሪ አሲስታንት ኤንድ ላብ ፕሮክተር ኦር ሬሲደንት አድቫይዘር። These jobs usually understand the academic load of the student and offer built-in schedule flexibility ነው። ስለዚህ የካምፓስ ስራዎችን መስራት ምሳሌ ላይብረሪ ማስነበብ፣ ፕሮክተር መሆን፣ የቤተ መጽሐፍት ረዳት በመሆን መስራት፣ ላቦራቶሪ ተቆጣጣሪ መሆን ወይም የተማሪዎች ቤት አማካሪ መሆን ያሉ ቦታዎች ፈልጉ መስራት። እነዚህ ስራዎች በአብዛኛው ጊዜ የተማሪን የትምህርት ጫና ስለሚረዱ
አብሮ የተሰራ የጊዜ ሰሌዳ ተለዋጭነት ይሰጣሉ ነው። ስለዚህ ከነሱ ፕሮግራም ጋር ከክላሳቸው ጋር የተመጣጠነ ፕሮግራም በማውጣት እነዚህን ስራዎችን መስራት ይቻላል። የዩኒቨርሲቲም ስለሆነ ዩኒቨርሲቲው በዛ አግባብ ስኬጁል ያደርግላቸዋል ማለት ነው። ይሄ እውቅና አለን ወይ? ይህንን እንሰራለን ወይ? ይህን ጠይቃለን ወይ? ምሳሌ በክረምት የትራንስፖርት የሌለን ልጆች ክረምት ላይ የሰመር ተማሪዎች ሲመጡ የእነሱን ላይብረሪ ላይ ማስነበብ ስራ፣ የፕሮክተር ስራ፣ እነዚህ የሬዚደንት አድቫይዘር ስራ መስራት እንችላለን ማለት ነው። በየፊልዳችን የተመጣጠኑ ስራዎችን ልንሰራ እንችላለን ነው። ሌላው ከዚህ ፖይንት ኮንተንት ክሬሽን ኤንድ አፕሌሽን ማርኬቲንግ ነው። ኮንተንት ክሬሽን ፋይንድ ኦፖርቹኒቲ ሌላኛው ኮንተንት ክሬሽን ኤንድ አፕሌቲክ ማርኬቲንግ ዋይል ኤ ሎንግ ተርም ስትራቴጂስ ቢልዲንግ ኤ ስሞል ብሎግ ኤንድ ዩቲዩብ ቻናል ኦር ሶሻል ሚዲያ ፕሬዘንት around a niche like study tips college life can generate passive income through ads or affiliate like over time። ስለዚህ የኮንተንት ክሬሽን፣ የይዘት ፈጠራ፣ የአጋርነት ግብይት እነዚህ አሁን ሰው በጣም እየሰራባቸውና ተጠቃሚ እየሆነ ያለው እስኪ ዩቲዩብ ተከታተሉ። ኮንቴንት ክሬሽን ነው በቃ። ስለዚህ ጥሩ አሪፍ የሆነ ለሰን በማዘጋጀት መጀመሪያ ራስን ማዘጋጀት፣ ለቴክኖሎጂ ቅርብ መሆን፣ ሰው ምን ይፈልጋል፣ ሰው ምን እንዳዳምጥ፣ ምን እንዲያይ፣ ምን መማር ይፈልጋል፣ ይህንን በማየት የይዘት ፈጠራና ጋር ግብይት ምሳሌ ኦንላይን ማርኬት፣ አፍሌት ማርኬቲንግ ከሰዎች ጋር ሆኖ ምሳሌ ፕሮሞሽን መስራት፣ አድቨርት ማድረግ እነዚህ ምንም እንኳን የረጅም ጊዜ ስትራቴጂ ቢሆኑም ስለ አንድ የተወሰነ ርዕስና እንደ የጥናት ምክሮች ወይም የኮሌጅ ህይወቶች በአግባቡ የዩቲዩብ ቻናል ወይም ማህበራዊ ሚዲያዎችን በመጠቀም በማስታወቂያዎች ወይም በአጋርነት መስራት ወይም ተገብሮ ገቢ ይህ ይቻላል ማለት ነው። እንደዚህ መስራት ይቻላል። ፓሲቭ ኢንካም ነው። በጣም ቀስ እያለ ነው የሚመጣው፣ ግን ኢትስ ጉድ። በጣም ስናውቀው ጥሩ ኢንካም ስናገኝ ደግሞ ሰፋ አድርገን ስለምንሄድበት እንግዲህ በአጠቃላይ ፋይንዲንግ ኦፖርቹኒቲ ያሉን እነዚህ ናቸው ማለት ነው። እነዚህ ፖይንቶችን ተጠቅመን ኢንካማችንን ጀኔሬት ማድረግ እንችላለን ነው። እንግዲህ ይሄ ሁለተኛው ፖይንት ላይ ሁለተኛው ጥያቄ ላይ ነው። ሌላኛው በዚህ በዛሬው የመጀመሪያውን ፖይንት ካየን የመጀመሪያው ፖይንት ነገር ግን እንዳጠቃላይ ደግሞ ሁለተኛው አሁን ይሄኛው the second point for today but the fourth point the third point from the previous ማለት ነው። ስለዚህ managing time and academics what does managing time and academics ጊዜና ትምህርትን ማመጣጠን So how can a student effectively balance the demand of generating income with maintaining a strong academic performance? አስቡ። አሁን ብዙ ተማሪዎች አሉ፣ በስተማሪም አለ፣ መካከለኛ እንዲሁም ደግሞ አካዳሚክሱ ደግሞ ሎ አቺቨር የሚባል አለ። ስለዚህ አንድ ተማሪ ገቢ የማመንጨት ፍላጎትን ከጠንካራ የትምህርት አፈጻጸም ጋር በተሳካ ሁኔታ እንዴት ሊያመጣጥን ይችላል? ይህንን ለማድረግ ምን ያስፈልጋል? ጠንካራ አቅም ይፈልጋል። ታይም ማኔጅ የማድረግ ስኬጁል የማድረግ ስራ መስራት ይጠበቅበታል ማለት ነው። እንግዲህ ከጠንካራ የትምህርት አፈጻጸም ነው። ስለዚህ ፕራይመሪ የሚሰጠው ምንድነው? ጠንካራ የሆነ የትምህርት አፈጻጸም ያስፈልጋል። ለምን? ባለፈውም ዲስከስ አድርገናል። ጥሩ ግሬዳችን ማድረግ አለብህ። ጥሩ ውጤት ስኮር ማድረግ አለብህ። ጥሩ ስኪል መያዝ አለብህ፣ ኖሌጅ መያዝ አለብህ። ስለዚህ ከዛ የተረፈችውን ሰዓት ነው ለዚህ የምትጠቀመው ማለት ነው። እነዚህ ፖይንቶች ይሄ ጥያቄ መሰረታዊ ጥያቄ ነው። እንዴት ነው ማመጻጸን የምንችለው? በተሳካ ሁኔታ እንዴት ልናመጣጥን እንችላለን? አካዳሚክ አቺቭመንት ጉድ አቺቭመንት እና ሜንቴኒንግ what called generating income እንዴት ነው? So the key is to treat your income generating work like important classes። ይህ ምንድነው? ኢንካም ጀነሬት ማድረግ እንደ አንድ ኢምፖርታንት ክላስ ነው ብለህ አብረህ አንድ ፕሮግራም አድርገህ አንድ ኮርስ አድርገህ መውሰድ መያዝ ይጠበቃል ማለት ነው። ማሰብ ይጠበቃል። ዋናው ቁልፍ ገቢ
የሚያስገኝልን ስራ እንደ አስፈላጊ የትምህርት ክፍል አድርጎ መውሰድ ይጠበቃል ማለት ነው። ስለዚህ ይሄ መሰረታዊ ጥያቄ ስናነሳ ብዙ ሀሳቦችን መጥቀስ እንችላለን ከዚህ ጋር እያይዘን ማለት ነው። እንዴት ማመጣጠን እንደምንችል አንደኛው ታይም ብሎኪንግ የሚል ኮንሰፕት ማወቅ ነው። dedicate specific non-negotiable blocks of time each week slowly for a week. Protect your study blocks and ensure work does not blend into them. So use digital calendar and stick to it. Digital calendar መጠቀም አውቶማቲክ በዛ ታይም ክሊክ ያደርጋል አላርም ኦን ነው። እንትን ማድረግ አትችልም። ወደኋላ ወደፊት የሚለው ኮንሰፕት አይሰራም ማለት ነው። ስለዚህ እዚህ ጋር ምንድነው ማለት ነው ታይም ብሎኪንግ ኢዝ ቬሪ ኢምፖርታንት ማለት ነው። ስተዲ ብሎክስ ፕሮቴክት ዩር ስተዲ ብሎክስ ኤንድ ኢንሹር ዩር ወርክ ዳዝ ኖት ብሌንድ ኢንቱ ዘም። የጊዜ መደብ ለእያንዳንዱ ሳምንት ለስራ ብቻ የተወሰነ የማይቀየር ጊዜ ሰሌዳ መመደብ የትምህርት ሰዓታችንን ጠብቀን እና ስራ ወደ እነርሱ እንዳይገባ እርግጠኛ ሆነን ያ ማለት የትምህርት ሰዓትን እንዳይጋፋ ነው። የትምህርት ሰዓት ነው። የጥናት ሰዓት የጥናት ሰዓት ከዛች የተረፈችውን ዲጂታል የቀን መቁጠሪያ ተጠቅመን እሱን በአግባቡ መተግበር ነው። እንግዲህ ታይም ብሎኪንግ ወይም የጊዜ መደብ በጣም ወሳኝ የሆነ ጊዜን ለማመጣጠን የሚጠቅመን አካዳሚካዊ ሰክሰስን እና ኢንካም ጀነሬቲንግ የምናመጣጠንበት ትልቁ መሳሪያ ታይም ብሎኪንግ ነው ኦር ጊዜ መመደብ። ሌላኛው ፕራዮሪታይዝ ስሊፕ ነው። በሚገርም ሁኔታ ብዙ ሰዎች አንደኛው ባለማወቅ እንቅልፍ የሚያበዛለ በቂ እንቅልፍ የሚተኛለ፣ ሌላኛው ደግሞ ባለማወቅ ከእንቅልፍ ውጭ የሚሆን ሰው አለ። ገንዘብ ለማግኘት ወይም በጥሩ ስኮር ለማምጣት ብሎ ማለት ነው። ነገር ግን do not sacrifice sleep for either work or study። ለስራም ለጥናትም ይሁን እንቅልፍን ማጣት የለብህም ነው። 3 ሰዓት ከሆነ በቂ እንቅልፍ የምትለው 3 ሰዓት መተኛት አለብህ። 5 ሰዓት ከሆነ 5 ሰዓት መተኛት አለብህ። 6 ሰዓት ከሆነ 6 ሰዓት ነው። በአብዛኛው የሚመከረው ከ5 እስከ 6 ሰዓት ከ3 ሰዓት ጀምሮ 3 ሰዓት፣ 4 ሰዓት፣ 5 ሰዓት፣ 6 ሰዓት በጣም ይመከራል። ከዛም በላይ ኤክሲድ ማድረግ አይጠበቅም። ግን እነዚህ ሰዓቶች በኢንተርናሽናል ስታንዳርድ መሰረት ከጤና ችግር ውጭ ይመከራሉ ማለት ነው። ምሳሌ አሜሪካ ሀገር ብንሄድ 18 ሰዓት ይሰራበታል። ስለዚህ ሰው የሚተኛው አንዱን ሰዓት እንኳን ምግብ ምናምን ቢመገብበት ኦልሞስት 5 ሰዓት አካባቢ 3 ሰዓት አካባቢ ይተኛል ማለት ነው። poor sleep drastically reduces your efficiency in both areas, making the balance act impossible. አያችሁት? እንቅልፍ ቅድሚያ ስጥ ነው። ለስራም ለትምህርትም እንቅልፍ አትሰዋም። እንቅልፍ ማጣት በሁለቱም ዘርፎች ያለህን አቅም ያዳክማል። ምን መስራት አትችልም። እንቅልፍ ካጣ አዚማዚም ነው የሚልህ፣ መስራት አትችልም፣ ማይንድ አክቲቭ አይደለም፣ ክሬቲቭ አትሆንም፣ ብዙ ነገር መፍጠር አትችልም። ስለዚህ ትርፍ ስራ ለመስራት ደግሞ ክሬቲቭ መሆን አለብህ። ክሬቲቭ ማይንድ ያስፈልጋል። it needs. So don't sacrifice sleep for either work or study. Prioritize sleep. sleep አንድ ፕሮግራም የሚመጣ አንድ ፕሮግራም ራሱን ይቻላል። 3 ሰዓት 4 ሰዓት እሱ ያንተ ማተር ወይም ያንቺ ማተር። ይሄ ግን በጣም ወሳኝ ነው። ስለዚህ እዚህ ጋር በደንብ አተኩረን መስራት ይጠበቅብናል ማለት ነው። እነዚህ ኮንሰፕቶች እንግዲህ ታይም ማኔጅመንት ኤንድ አካዳሚክስ ከሚሉ ኮንሰፕቶች የምናያቸው ከተነሱ ጥያቄው መሰረታዊ ሪስፖንስ ሊሆን የሚችሉት ሁለቱ እነዚህ ናቸው። ሌላው ተጨማሪ ዘሩል ነው። ማኔጂንግ ታይም ኤንድ አካዳሚክስ ከምንለው ፖይንት ዘሩል ነው። Before taking on a shift or project, ask yourself, is this task or hour of work worth sacrificing my study time or rest?
አያችሁታል? If the answer is no, you must decline or postpone it. Your academic success should remain your primary investment. በዚህ ነገር መረካን አንድ የስራ ፈረቅ ወይም ፕሮጀክት ከመጀመር በፊት ራስህን ጠይቅ። ask yourself ይህ ተግባር ወይም የስራ ሰዓት የትምህርት ጊዜ ወይም እረፍቴን ለመሰዋት የሚያስችል ነውን ብለህ ወይስ አያስችለኝም ብለህ መጠየቅ አለብህ። የምትሰዋበት እንቅልፍህን የእረፍት ሰዓትን የምትሰዋበት ከሆነ አስፈላጊ አይደለም። ስለዚህ ለስራ የመደብክላትን ብቻ ነው እንጂ የምትጠቀመው። ከዛ ውጭ የሚያስጠቅምህ እንቅልፍ የሚያሳጣ ከሆነ እሱን መሰረት አለ። ትምህርትህን የሚሻማ ከሆነ መሰረት አለብህ ማለት ነው። ይሄ ሆኖ ከተገኘ ግን መተው ነው፣ ማስተላለፍ ነው፣ ሌላ ኦፖርቹኒቲ መጠበቅ ነው። ምክንያቱም የትምህርት ስኬት ዋናው ኢንቨስትመንት ሆኖ መቀጠል አለበት። በትምህርት ቤት ውስጥ በኮሌጅ ውስጥ በዩኒቨርሲቲ ውስጥ ስትቀመጥ ማለት it is the primary investment. So your academic success should remain your primary investment. Don't forget that. So income is other way, but you have to familiarize yourself with income generating. Why do you be poor like us? Because this time doesn't allow you to be poor. Because there are a lot of opportunities. Just use your skill, your mind, your spirit. That is. And the other solution, batch tasks. እንግዲህ ማኔጂንግ ታይም እና አካዳሚክስ ከሚለው እንዴት ማመጣጠን ትችላለህ የሚል ጥያቄ ተነስቶላል። ሌላው ባች ታስክስ ነው። ግሩፕ ሲሚላር ታስክስ ቱጌዘር answer all work emails for 15 minutes, then switch to the 2 hours deep study session. This minimize context switches and hosts productivity. አይደለም ነው። ስለዚህ ተግባራትን በቡድን መስራት that is group similar tasks together የሚለው ይሄ ነው። batch tasks ተመሳሳይ ተግባራትን አንድ ላይ መሰብሰብ። ምሳሌ ኢሜሎች ካሉ በ15 ደቂቃ ውስጥ ሁሉንም ኢሜሎች መመለስ ሪስፖንስ ማለት ከዛ ለሁለት ነው የሚለው ሰዓት ዲፕ የሆነ የጥናት ሂደትን ማካሄድ። So this minimize context switching the post productivity. ይሄ እንግዲህ ከአንዱ ወደ ሌላው ማሸጋገር ምርታማነትን ይጨምራል። ሌላኛው እንግዲህ the third point is reinvesting for future success. እንግዲህ አንደኛው find opportunity ነው፣ ሁለተኛው managing time and success ነው። the third point is reinvesting for future success. So here once a study starts earning income, what is the smartest way to use or reinvest that money to ensure long-term career success after graduation? Once a student starts earning income, what is the smartest way to use or reinvest that money to ensure long-term career success after graduation? እንግዲህ አንድ ተማሪ ገቢ ማግኘት ከጀመረ በኋላ ከተመረቀ በኋላ ለረጅም ጊዜ የሥራ ስኬት ዋስትና ለመስጠት ገንዘቡን ለመጠቀም ወይም መልሶ ኢንቨስት ለማድረግ ብልህነት ያለው መንገድ ምንድነው ነው? ምን አይነት ሜካኒዝም ነው የምትጠቀሙት? as a student, as a teacher, as other civil servant, as a people, as a community, as a civilized society. አንድ ሰው ገንዘብ አገኘ ሰርቶ በትርፍ ሰዓቱ ሰርቶ ከመደበኛ ስራ ውጭ ያንን ገንዘብ የሆነ ፕሮግራም ከጨረሰ በኋላ ያንን ገንዘብ እንዴት ነው የሚጠቀምበት? ምሳሌ ተማሪ ግራጁዌት እስከሚያደርግ የሆነ ኢንካም ሰራን ሰዓቱን በማብቃቃት ኢፌክቲቭሊ አካዳሚክ ሳክሰስ እና ኢንካም ጀነሬቲንግ በማመጣጠን ጥሩ ገንዘብ አገኘ። በሚሊዮን በሺዎች ሊሆን ይችላል። ያንን መጨረሻ ላይ ከግራጁዌሽን በኋላ እንዴት ሪኢንቨስት ያደርገዋል? እንዴት መልሶ ይጠቀምበታል?
ለተሻለ ስራ እንዴት ያስገባዋል? ይህንን ባለፈው በተደጋጋሚ ተወያይተናል። ነገር ግን የበለጠ ተደማጭ እንዲሆን እንዲታይ ነው ያቀረብነው ዛሬ። So the smartest way for a student to use earned income is to invest it back into their education, professional network and marketable. እዚህ ላይ በሚገባ ኢንቨስት ማድረግ ከቻለ ነው። አንድ ተማሪ ያገኘውን ገቢ ለመጠቀም ይሆናል ያለው መንገድ በትምህርት፣ በሙያ፣ በገበያ ላይ ባለው ተፈላጊ መስመር ላይ ስራ መስራት ይጠበቅበታል ማለት ነው። ትልቅ ኮኔክሽን ሊፈጥርበት ይገባል ማለት ነው። እንግዲህ እስኪ አንድ በአንድ ለእነዚህ ጥያቄዎች ለሪኢንቨስትመንት እንዴት ማድረግ እንዳለበት አንዳንድ ሀሳቦች እናንሳ። አንደኛው ቅድም ሶሪ Yeah, I think this is the same question. Yeah, thank you very much. Indeed, this is all about from the previous. Maybe we'll just add some additional points in the next and think about those questions. The third question. So we'll come, the additional point, especially based on not this the third, but I think this four, but will come. እንግዲህ በተጨማሪ በእነዚህ ሀሳቦች ላይ እስኪ እንመጣለን። እናመሰግናለን። በጣም እናመሰግናቸዋለን። ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። ተጨማሪ በአሁን ባነሳው ጥያቄ ላይ እስኪ የሚመጥኑ ገለጻዎችን ይዤ ለመገኘት ሞክራለሁ። ሃቭ ናይስ ታይም። መልካም ምሽት እንላለን።